ሰላም። ብዙ አፍሪካውያን እና ጥቁር ሴቶች ላይ ስለሚታየው ማዮማ ወይም ደግሞ የማህፀን እጢ አንድ ነገር ልበላችሁ። ማዮማ በአብዛኛው የሚከሰተው እንደኛ ባሉ ጥቁር ሰዎች ላይ ለምሳሌ አፍሪካውያን እና ብላክ አሜሪካንስ ላይ ብዙ ጊዜ ይታያል። ይህ በሽታ ማህፀን ለረጅም ሰዓታት ልጅ ሳያገኝ ሲቀር አንዳንዴም ማህፀን ለራሷ ስትል የወለደችው ልጅ በመባል ይታወቃል። ረጅም ሰዓታት ልጅ በማይኖርበት ሰዓት ወይም ደግሞ የኤስትሮጅን ብሬክ ወይም ደግሞ ከኤስትሮጅን ከሚለቀቁት ሆርሞኖች ረፍት ሳናገኝ ስንቀር፣ እነዚህን ረፍት የምናገኘው ልጅ በምንወልድበት ሰዓት ነው። ስለዚህ እነዚህን ረፍት ሳናገኝ ስንቀር ማህፀናችን ለራሱ የሚያሳድጋቸው ትንንሽ እጢዎች ናቸው። እነዚህ ነገሮች ብዙ ሰዎች ላይ ይከሰታሉ። አንዳንዴ ግን በቦታቸው ባላቸው አቀማመጥና በሳይዛቸው ምክንያት እርግዝና እንዳይፈጠር ሊከላከሉብን እና የእርግዝና መፈጠር ቻንስን ሊቀንሱብን ይችላሉ እንጂ ብዙ ሰዎች ላይ ጤነኛ የሆነ እርግዝናና ልጆችን ሲወልዱ ምንም አይነት ለውጥ ላያሳይ ይችላል። ካንሰር ያልሆነ የማህፀን ውስጥ እድገት ሲሆን ብዙ ጊዜ በመውለጃ ጊዜ ይከሰታል። የተለያዩ የማህፀን እጢ ባህሪያት ሲኖሩ አነስተኛ ፍሬ ከሚያክል ጀምሮ በጣም ትልቅ እስከ ደረት አጥንት ድረስ የሚደርስ ሊሆኑ ይችላል። በባህሪያቸው አንድ ብቻ አሊያም ከአንድ በላይ ሊሆኑ ይችላል። የተለያዩ አይነት የማህፀን እጢ አይነቶች ሲኖሩ ኢንትራሙላር የሚባለው በማህፀን ጡንቻዎች ውስጥ የሚገኘው ብዙ ጊዜ የሚከሰተው ነው። ከዛ ውጪ ደግሞ ፐደንኩሌትድ የምንለው ደግሞ በማህፀን ጫፍ በኩል የሚወጣም ሊሆን ይችላል። ሌላኛው ደግሞ የፔሪድ ጊዜ ብዙ ደም እንዲፈስና ህመም የሚያስከትለው ሰሞቆሳል ነው። የተለያዩ ነገሮች ለማዮማ ወይም ደግሞ ለማህፀን እጢ ሊዳርጉ ይችላሉ። ነገር ግን እስከዛሬ ድረስ በአብዛኛው ሴት ላይ የሚከሰተው የማህፀን እጢ መንስኤው ምን እንደሆነ አይታወቅም። ወደፊት ለጥናትና ምርምር ልንደርስበት እንችላለን። ሁለተኛውና ብዙ ሴቶች ላይ የሚያስከትለው ደግሞ ለረጅም ጊዜ የኤስትሮጅን ሆርሞን አለመቋረጥ ሲኖር ነው። ይሄም ለረጅም ጊዜ ሳናረግዝ ስንቆይ ወይ በቶሎ ፔሪድ ከመጣብን ነው። ከዛ በተጨማሪ ደግሞ በቤት ውስጥ ወይ በቤተሰብ ውስጥ የእናት የእህት አካባቢ ተመሳሳይ ታሪክ ወይም ደግሞ ማዮማ ከነበረባቸው አፍሪካዊ ዘር ያላቸው ጥቁር አፍሪካውያን ወይ ደግሞ እንደኛ ኢትዮጵያዊ የሆኑ ሴቶች ላይ በብዛት ቀይ ስጋ በማዘውተርና ጥሬ ስጋ የሚወዱ ሴቶች እና ደግሞ አትክልትና ፍራፍሬ የማይመገቡ ሴቶች ላይም ሲከሰት ይስተዋላል። ከዛ በተጨማሪ ደግሞ የሰውነት ክብደታቸው ከፍተኛ የሆነ ሴቶች ቢኤምአያቸው ወደ ከፍተኛ የተጠጉ ሴቶች ላይ ሊከሰት ይችላል። ከዛ በተጨማሪ ደግሞ የአልኮል መጠጥ የሚያዘወትሩ ሴቶች፣ ሲጋራ የሚያጨሱ ሴቶች ላይም ሊከሰት ይችላል። የተለያዩ ምልክቶች ሲኖሩት አንደኛው በወር አበባ ወቅት የሚኖር ከባድ የደም መፍሰስ ነው። ከዛ በተጨማሪ በወር አበባ ጊዜ የሚኖር ከባድ የወር አበባ ህመምም ብዙ ጊዜ ማዮማ ያለባቸው ሴቶች የሚከሰትባቸው ችግር ነው። ከዛ በተጨማሪ የጀርባና የታችኛው የሆድ ክፍል ህመም በተለይ ፔሪድ ካዩ በኋላ ወይ ፔሪድ ሊመጣ አካባቢ አሊያም ሁሌም ሊኖር ይችላል። ከዛ በተጨማሪ ሽንታቸውን ቶሎ ቶሎ መሽናት፣ ብዙ ጊዜ የሽንት ፊኛን ያደገ ማዮማ ወይም የማህፀን እጢ ሲጫነው ቶሎ ቶሎ መሽናትም ሊኖር ይችላል። ከዛ ውጪ የሆድ መነፋት፣ አንዳንድ ሴቶች ላይ የሱሪያቸው መቆለፍ መቸገር፣ ልብስ መጥበብ እንደሱ አይነት ምልክቶችም ሊያሳዩ ይችላሉ። ከዛ በተጨማሪ የሆድ ድርቀት፣ በሰገራ መውጣት መቸገርም ሊኖር ይችላል። ከዛ በተጨማሪ አንዳንድ ሴቶች ላይ ለማርገዝ መቸገር ወይ መካንነት ሊኖር ይችላል። የማህፀን እጢ ወይም ደግሞ ማዮማ ሙሉ ለሙሉ የሚያጠፋው መድኃኒት የለም። ነገር ግን መድኃኒቶች ምልክቱን መቀነስ መጠኑንም ሊቀንሱልን ይችላል። ነገር ግን እነዛ ስሜቶች ጊዜያዊ ብቻ ናቸው። ብዙ ጊዜ ሐኪማችንን አማክረን ውጤት ካላየን ግን ሐኪማችን ሁለት አይነት ነገሮችን ሊያደርግ ይችላል። እነዛን እጢዎች ቆርጦ ማውጣት አሊያም ደግሞ ማህፀንንም በዛው ይዞ ማውጣት ሊሆን ይችላል። ነገር ግን እንደ የሴቱ ወይም ደግሞ እንደነ እንስቱ የሚለያይ ይሆናል።
ከማህፀን እጢ ጋር ተያይዞ የሚኖር የደም ማነስና ሌሎች ስሜቶችን ለመቀነስ በአይረን የበለጸጉ ምግቦችን በብዛት ማዘውተር ወይ ሰፕሊመንቶችን መውሰድ። ከዛ በተጨማሪ በውስጣቸው ሲዶ ኢስትሮጅን የተባለ ንጥረ ነገር የሚይዙ ምግቦችን አለመዘውተር ወይም ደግሞ መጠናቸውን መቀነስ። ከነዛ መካከል የአኩሪ አተር ውጤት የሆኑት ቴስቲ ሶያ፣ ቶፉ እና የመሳሰሉትን በአብዛኛው መመገብ የኤስትሮጅን መጠን ሊጨምርብን ስለሚችል ብዙ ጊዜ ባናዘወትራቸውና ከምግባችን ጋር ባናካትታቸው ይመረጣል። ከዛ በተጨማሪ የአካል ብቃት እንቅስቃሴ አዘውትረን በመስራት ቢያንስ በሳምንት 3 ጊዜ ለ30 ደቂቃ ያክል እንቅስቃሴ በደንብ በማድረግ ከዛ በተጨማሪ ደግሞ የአልኮል መጠጦችን፣ ሲጋራና የመሳሰሉትን የአደንዛዥ እጾችን አለመውሰድ። ከዛ በተጨማሪ ደግሞ አመጋገባችን ላይ ሁሌም ጤነኛ የሆነ አመጋገብ እናም ደግሞ አትክልትና ፍራፍሬ የበዛበትን አመጋገብ መጠቀም። ብዙ ጊዜ ቀይ የሆኑ ጮማ የበዛባቸው የታሸጉ ምግቦችን፣ የታሸጉ ውሃዎችን አለመጠቀም ይመከራል። እድሜያችን እየጨመረ የሆነን ሰዎች ከሆነንና ልጆች ከዛ በፊት ካልወለድን አቅራቢያችን ወደሚገኝ የማህፀንና ጽንስ ስፔሻሊስት በመሄድ ማዮማ መኖር አለመኖር ምርመራ በማድረግ ማዮማ መኖር አለመኖሩን ማወቅና ማረጋገጥ እንችላለን። በማማከር በቂ የሆነ እርዳታና ሕክምና ማግኘት እንችላለን ማለት ነው። ጥያቄዎች ካላችሁ ዳይሬክት ቴክስት አድርጉልኝ ወይም ደግሞ ኮሜንት ላይ አስቀምጡልኝ። ፎሎ እና ላይክ ማድረግ እንዳትዘነጉ። አመሰግናለሁ።